ሰላይ አላውቅም። በሬዲዮን አማካይነት ሁሉንም ራሴ ሰራሁት አለ ካሚል በለሆሳስ ድምጽ። በመካከሉ አንድ የመረጃ ሰራተኛ ገባና በሳሙና መጠቅለያ ውስጥ ያገኘውን ዕቃ ለአለቃው ሰጠ። ይኸውና ጌታዬ፣ በሳሙና መያዣው ሳጥን ውስጥ ያገኘሁት ፈንጅና መርዝ ብሎ ሰጠው። አሁን በመያዛችን እድለኞች ሆነናል። አመጽ ያዘለ የማጥቃት ተግባር ልፈጽምብን ነበር ማለት ነው አለው። ስህተት ነው። ደማስቆ ውስጥ አመጽ ያለበት ተግባር ለመፈጸም ምኞትም ሐሳብም አልነበረኝም። እነዚህ መሳሪያዎች ግን ስያዝ እንድጠቀምባቸው ያዝኳቸው ነበሩ። ይኸውም የሚያዝ መሆኔን ሳውቅ በክፍሌ ውስጥ የሚገኙትን ሬዲዮና መሳሪያውን በሙሉ የማቃጥልበት ነበር። ትክክለኛው ነገር ይሄ ነው። የጸጥታ ሰራተኞቹ የካሚልን ቤት በጥንቃቄ በመፈተሻቸው አንድ ሌላ የሚስጥር ሬዲዮ ማስተላለፊያ ተገኘ። ቢሆንም እንደ መጀመሪያው እጅግም አስፈላጊ አልነበረም። ኮሎኔሉ በሶፋ ወንበር ላይ ተቀመጠና ስለ ምርመራው ማሰላሰል ጀመረ። ረዳቱንም የምክትል የመቶ አለቃ አዲና ታበራን ጠራና በጆሮው ሹክ አለው። ወዲያው ደግሞ አንድ ወታደር ገባና የካሚልን እጆች ፈታ። ኮሎኔሉ፣ ረዳቱና አንድ ወታደር ብቻ ሲቀሩ የቀሩት ሁሉም ወጡ። ከደቂቃዎች ዝምታ በኋላ አዳምጠኝ ካሚል፣ ከዚህ ቤት በቀን እየጎተትን ብንወስደው ወሬው ሀገሩን ያዳርሰዋል። ስለዚህ ሲመሽ ብናደርገው ይሻላል። ስለሆነም ጥያቄና መልሱን አሁን ልንፈጽመው እንችላለን አለ ኮሎኔሉ። ስለዚህ ካሚል ወደ ቴል አቪቭ የሚስጥር ወሬ ሲያስተላልፍበት በነበረው በመኝታ ቤቱ ውስጥ ከሶሪያ መረጃ ሰራተኞች ጋር ጥያቄና መልሱ ተጀመረ። ይህ ሁሉ ሲሆን ኮሎኔሉና ሰራተኞቹ ካሚል ለእስራኤል ወሬ የሚያቀብል ፍጹም አረብ እንጂ ይሁዳዊ መሆኑን አላወቁም ነበር። በዚሁ ቀን ወደ ማታ የቴል አቪቭና የካሚል የሬዲዮ ግንኙነት ሰዓት ሲደርስ ኮሎኔሉ ከመቀመጫው ተነሳና ሽጉጡን በካሚል ላይ ደግኖ የሚቀጥለውን እኔ የምነግርህን ወሬ ብቻ ወደ ቴል አቪቭ እንድታስተላልፍ ይሁን፣ ለማታለልም እንዳትሞክር። አንተን የሚቆጣጠርም የሚስጥር ሬዲዮ ቃላት አዋቂ ባለሙያ ያለን ይከታተልሃል አልና አዘዘው። ኮሎኔል፣ ከፍቃዴ ውጭ አታሰራኝ፣ እስረኛ ነኝ። ከዚህ ሌላ የማያደርገው የለኝም አለ ካሚል። ኮሎኔሉ በንዴት ደሙ ፈላና በጥፊ አጮለው። የማዝን ብቻ ስራ፣ ስለ ሰላይ መብት ምንም ቃል እንዳትተነፍስ። ካሚል የሬዲዮን ቃላት ማስተላለፍ ያነሳ። ኮሎኔሉ የሚቀጥለውን አረፍተ ነገር እንዲያስተላልፍ ሰጠው። የሶሪያ የጦር ኃይል በተጠንቀቅ ላይ ይገኛል። የጦር መሳሪያ ተደግኖበት የሬዲዮ ቃላት ባለሙያ እየተቆጣጠረው ማስተላለፉን ቀጠለ። በትክክል የተሰጠውን ቃል አስተላለፈ፣ ግን በተለየ ባልተለመደ ፍጥነት ነበር። ለቴል አቪቮችም የፍጥነቱ መለዋወጥ የመያዙ ምልክት ሆነላቸው። ኤሊ ተይዟል ብለው ዘጉ። የነገርኩትን ቃል በትክክል አስተላለፈ አለና ኮሎኔሉ ባለሙያውን ተቆጣጣሪ ጠየቀው። እርሱም አዎንታውን ራሱን ወደፊት በማስገግ ገለጸለት። ዝነኛው ሰላይ ጀብደኛው ጽዮናዊ በዚህ መንገድ ከተከራየበት ቤት ውስጥ ተይዞ ተወሰደና እስር ቤት ተጣለ። ብዙ ድብደባና ስቃይም ደረሰበት። እንዲናዘዝ ብዙ አሰቃዩት። የማታ ማታም ፍርድ ቤት ቀረበ። ፍርድ ቤቱ በሞት ቀጣው። ቅጣቱ በሀገሪቱ ፕሬዝዳንት ጸደቀ። የመጨረሻዋ ደብዳቤ። ቅጣቱ በሚፈጸምበት ቀን ከእኩለ ሌሊት በኋላ ልዩ ልዩ የጦር መሳሪያዎች የያዙ ወታደሮች የሞሉባቸውና የፖሊስና የጦር ሰራዊት መኪናዎች ኤሊ ወደ ነበረበት እስር ቤት ሄዱ። ጠባቂዎቹ በሩን ሲከፍቱ የፖሊሶቹ መኪና ወደ ውስጥ ገባ። የጦር ሰራዊቶቹ ግን የወህኒ ቤቱን ዙሪያ ከበው ይጠባበቃሉ። የሚቅጨለጨሉ ብረቶች የሚያሰማ ሰው ከመኪና ውስጥ ሲገባ በሩ ተዘጋ። መኪናዋም ወጣች። ሁለት ወታደር የጫኑ መኪኖች ተከታትለው በማዕከላዊ አደባባይ ወደሚገኘው ፖሊስ ጣቢያ መሩ። በፖሊስ ጣቢያው ኤሊ የመጨረሻ ቃሉን ለመስጠት ፈቃደኛ እንደሆነ ተጠየቀ። የምትከፍለው ብድር አለብህ ወይስ ገንዘብ የምትሰጠው ሰው አለ ብሎ ዳኛው ዳሊ ጠየቀው። ኤሊ ከማንም ብድር የለብኝም፣ የምሰጠው ምንም ነገር የለኝም አለ። ለመጨረሻ ጊዜ የምትጠይቀው ጉዳይ አለ? ለባለቤቴና ለልጆቼ ልጽፍላቸው እወዳለሁ። ከመገደሌም በፊት የይሁዳዊ ጸሎት ማድረስ ፈልጋለሁ ብሎ ጠየቀ። ዳኛው ዳሊም ፈቀደለት። ኤሊ በሚንቀጠቀጥ እጁ የሚቀጥለውን ደብዳቤ ለሚስቱ ጻፈላት። የማፈቅርሽ ናዲያ፣ የምወዳችሁ ቤተሰቦቼ፣ በዚች በመጨረሻ ሰዓት ልጽፍላቸው የምወደው ለሁልጊዜም በፍቅርና በመግባባት በአንድነት እንደምትኖሩ ተስፋ በማድረግ ነው። በተለይ ባለቤቴ ከልብሽ ይቅር እንድትይኝ ለምንሻለሁ። ለኑሮሽ እንድትጠነቀቂና ልጆቻችንም በቂ ትምህርት እንዲያገኙ እንድትረጃቸው ነው። በእኔ ስራና በእኔ አባትነትም የሚመኩበት ጊዜ ይመጣል። ስሚኝ ናዲያ፣ ከእንግዲህ ወዲህ የሚስማማሽን ሰው መርጠሽ ለማግባት ትችያለሽ። ይህም ለልጆቻችን አባት ያስገኝላቸዋል። አንቺም ከሐሳብና ከብስጭት ትድኛለሽ። በእኔ ላይ ስለደረሰው ፍጻሜ ማዘን አይገባሽም።
ማስተዋል የሚገባሽ ግን ስለ ወደፊት ጉዳይ ነው። ይህ ማስታወሻ የመጨረሻ መሰነባበቻችን ነው። ስለ ነፍሴም ጸልይልኝ ኤሊ። ደብዳቤውን ጽፎ እንደጨረሰ ፈረመበትና ለዳኛው ሰጠው። ወዲያውም በደማስቆ የሚኖረው ራቢ የይሁዳዎች መምህርና አጥማቂ ከእስረኛው ጋር ለብቻ ንግግር ጀመሩ። ከ30 ደቂቃዎች በኋላ መምህሩ እያለቀሰ ከክፍሉ ወጣ። ኤሊም ነጭ ልብስ ለበሰ። ከልብሱም ላይ ኤሊ ኮኸን በስቅላት እንዲሞት ተፈርዶበታል የሚል ጽሑፍ ነበር። ከሁለት ወራት በፊት 2 አሜሪካውያን ሰላዮች በተሰቀሉበት አደባባይ ዛሬም ቁጥሩ እጅግ የበዛ ሕዝብ ተሰብስቧል። ካሚል ይሙት፣ የጽዮናውያን ሰላይ ይሙት የሚል ጩኸት ያስተጋባል። የስቅላቱን ሁኔታ የሶሪያ ቴሌቪዥን ክፍል በቀጥታ ይከታተል ጀመር። የእስራኤል ሰላይ ኤሊ ኮኸን ዛሬ ይሰቀላል፣ ሰላዩ ይሙት እያለ የደማስቆ ሬዲዮ በየደቂቃው ያውጃል። የቀጥታ ስርጭቱን ሚስቱ ከቴል አቪቭ በጭንቅ ውስጥ ሆና ትሰማለች። ዙሪያውን ከበው ቆመው የነበሩት ወታደሮች ለኤሊና ለአጃቢዎቹ መግቢያ ቦታ ሰጧቸው። ኤሊ ወደ ተዘጋጀለት መቆሚያ ሄደ። ገዳዩ ገመዱን በአንገቱ ላይ ያጠለቀበትና ምልክት መጠባበቅ ጀመረ። ሴኮንድ ባልሞላ ጊዜ ውስጥ መቆሚያውን ሲገፉት የኤሊ ሰውነት ተንጠለጠለ። ከ4 ደቂቃዎች በኋላ ሕይወቱ ማለፉ ተነገረ። ስለሆነም በባለስልጣኖቹ ትዕዛዝ አስክሬኑ እንደተንጠለጠለ ለ6 ሰዓት ያህል ቆየ። በሀገሩ አቆጣጠር ከ9 ሰዓት በኋላ አስክሬኑ ወደ ደማስቆ ሆስፒታል ተወሰደ። ስለሆነም እንደተጠየቀው ሬሳውን ወደ እስራኤል ለመላክ ወይም በደማስቆ ለመቅበር የተወሰነ ነገር ስላልነበር የሶሪያ ምክር ቤት በሰፊው ከተከራከረበት በኋላ እስራኤል በዓለም ታላላቅ ሰዎች አማካይነት ሬሳውን ለማግኘት ያቀረበችው ጥያቄ ሳይፈጸም ቀረና በተሰቀለበት ቀን ወደ ማታ በደማስቆ ውስጥ እንዲቀበር ሆነ። የዝነኛው ብዙ ፊልሞች የተሰሩለት የጀብደኛው ሰላይ ሕይወትም ታሪክ እንዲህ አበቃ። ኖሮ ኖሮ ከመሬት አይቀርም። እኛ ታሪኩን ዘ ኢምፖሲብል ስፓይ አንደርከቨር ኢን ዳማስከስ በሚል ከታተመ የእኛ ሰው በደማስቆ በሚል ወደ አማርኛ ከተተረጎመ መጽሐፍ እንዲህ ቆንጥረን ነገርናችሁ። ሐሳብ አስተያየታችሁን ንገሩ። ሰላም ቆዩልን።